ሄሎ እንዴናችሁ? ዛሬ ደግሞ ለየት ያለ ቆንጆ ቺክን ፍራይስ ስናክ አሰራር ነው የምናየው። ይሄንን ለመስራት የሚያስፈልጉን ግብአቶች ታጥቦና ተከትፎ የተዘጋጀ የዶሮ ስጋ ግማሽ ኪሎ ያህል፣ 2 የሾርባ ማንኪያ ቡኒ ስኳር፣ ግማሽ የውሃ ብርጭቆ ሶያ ሶስ እንዲሁም ለአንድ ሰው የሚበቃ ያህል የተቀቀለ ሩዝ ይሆናል። አሰራሩ እንደሚከተለው ነው። እንደምታዩት በመጀመሪያ በጋለ መጥበሻ ላይ የዶሮውን ስጋ በመደርደር እያገላበጥን እንጠብሳለን። መጥበሻው እንዳይዝብን መጠንቀቅ ይኖርብናል። እዚህ ጋር ሁሉም ከለሩ ተመሳስሎ እስኪበስልልን ድረስ እያገላበጥን እንዳይዝብን እንዳያርብንም በመጠንቀቅ ማብሰል ይጠበቅብናል። ከዛ በመቀጠል ያዘጋጀነውን ሶያ ሶስ እንጨምራለን። እንዲሁም በደንብ እንዲዋሃድልን እናማስለዋለን። ከዛም ስኳራችንን ነው የምንጨምረው። እንደምታዩት ቆንጆ ሆኖ የቡኒ መልክ እየሰጠው ይገኛል። እሳቱን ቀንስ በማድረግ የመጥበሻ ውስጥ ያለው ውሃ መጠጥ እስኪልልን ድረስ እያገላበጥን እንዲቆይ እናደርገዋለን ማለት ነው። በመጨረሻም የዶሮ ስጋችንን ወደ ሳህናችን በመገልበጥ ካዘጋጀነው ሩዝ ጋር በማድረግ ሳይድ አድርገን ማቅረብ እንችላለን። አሁን ለመብላት ዝግጁ ነን። ኮሜንት ካላችሁ let me know. ፒስ